በእግር ኳስ እንደሱ ያለ ተጫዋች አልተፈጠረም። ዲያጎ ማራዶና የዘመኑ ታላቅ የእግር ኳስ ንጉስ፣ ነገር ግን ከሜዳዎች ህይወቱ ከእግር ኳሱም በላይ አስደናቂና በውዝግብ የተሞላ ነበር። በጋዜጠኞች ላይ ጥይት መተኮስ፣ በማፊያ ቡድኖች መከበብ፣ እንዲሁም ከምሽት እስከ ማለዳ ድረስ የዘለቀ የጭፈራ ህይወት። ዛሬ የዚህን የማይረሳ የእግር ኳስ ኮከብ እጅግ አስደናቂ ድርጊቶች እንቃኛለን። ቻናላችንን ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ማራዶና መሸነፍ አይወድም ነበር። በ1984 በባርሴሎና እና በአትሌቲክ ቢልባኦ መካከል የተደረገው ጨዋታ ወደ እውነተኛ ጦርነት ተቀየረ። ማራዶና ተቃራኒ ተጫዋቾችን በካራቴ ሲመታ፣ ደጋፊዎች ወንበር ሲወረውሩ፣ የስቴዲየሙ ሁኔታ ወደ አሰቃቂ ሁነት ተለወጠ። ይህ ክስተትም ባርሴሎና ማራዶና እንዲያባረር ምክንያት ሆነ። ከጋዜጠኞች ጋር የነበረው ግንኙነትም እንዲሁ የከፋ ነበር። በ1994 ማራዶና በቤቱ አካባቢ የሰፈሩ ጋዜጠኞችን ለማስፈራራት ጠመንጃ ተኩሶ 4 ሰዎችን አቁስሏል። ይህም የህይወቱ ውድቀት በግልጽ የታየበትና የደጋፊዎችን ልብ በእጅጉ ያሳዘነበት ወቅት ነበር። ከጥቂት ወራት በኋላም በዶፒንግ ምክንያት ከዓለም ዋንጫው ተባረረ። ማራዶና በናፖሊ ያሳለፋቸው 7 ዓመታት የከፍታና የቁልቁለት ጥምረት ነበሩ። ማፊያዎች ጥበቃ ቢሰጡትም በምላሹ ግን ወደ ጥፋት የሚያመራውን የቅንጦትና የግርግር ህይወት አስተዋወቁት። የሳምንቱ ፕሮግራሙ ይህን ይመስል ነበር። እሁድ ጨዋታ፣ እስከ ረቡዕ ድረስ ያለ እረፍት ጭፈራ እንዲሁም ኮኬይን። ከዚያም ከእረቡ እስከ ቅዳሜ ላብን የሚያንጠፈጥፍ ልምምድ። ይህ አደገኛ ዑደት በመጨረሻም በ15 ወራት እገዳና ወደ አርጀንቲና በመሸሽ ተጠናቀቀ። እርግጥ ነው ዓለም ማራዶናን የሚያስታውሰው በእግዚአብሔር እጅ ነው። 5 ጫማና 5 ኢንች የሚረዝመው ማራዶና በረኛውን በልጦ በእጁ ኳሱን መረብ ውስጥ ሲያስገባ ዓለም ሁሉ በድንጋጤ ቀረ። እሱ ግን ጥቂት በራሴ ጥቂት ደግሞ በእግዚአብሔር እጅ ነበር ያለው። ዲያጎ ማራዶና ክብርንና ጥፋትን በአንድነት የያዘ ሰው ነበር። ከጋላገር ወንድሞች ጋር በቡና ቤት ሲጣላ፣ በዓለም ዋንጫ ላይ አሳፋሪ ድርጊቶችን ሲፈጽም ወይም የናፖሊን ሕዝብ ሲያስደስት እሱ ሁልጊዜም ማራዶና ነበር። እናንተስ ማራዶናን ምን ብላችሁ ታስታውሱታላችሁ? ከእግር ኳስ ችሎታው ይልቅ እብድ ድርጊቶቹ ይበልጥባችኋል? አስተያየታችሁን በኮሜንት አስቀምጡልን።